ተንደርድሮ መጥቶ ያዘኝ። በግድ እጄን ይዞ ሳመኝ። በጣም ጮኩኝ። ድምፄ እንዳይወጣ አፌን አፍኖ ያዘኝ። በመጨረሻም የውሸት እርጉዝ ነኝ ብዬ ትዳሩን እንዲቀበሉ ለማድረግ ወሰንኩ። በጣም ከባድ ውሳኔ ወሰነች። ይሄ በጣም የተሳሳተ ነው። በቃ ትዳር ውስጥ ለመግባት በጣም እንትን ብላለች። በጣም ኤክሳይትድ ሆናለች። አንድ ቀን እቤት የሚመጣው እኔን ለማየት እንደሆነና ከኔ ፍቅር እንደያዘው ነገረኝ። ትልቁ ዳቦ ሊጥ ሆነ ተብካካ ነገሮች። ሰላም የኛ ፋሚሊዎች እንዴት ናችሁ? ሰላም ነው? ሳምንታችሁ እንዴት አለፈ? በስራ በትምህርት በተለያየ ነገር ያሳለፋችሁ ሳምንት እንዴት አለፈ? እኛ ጋር በጣም ቆንጆ ነበረ። እናንተ ጋር በጣም ቆንጆ ይሆናል ብለን እናስባለን። በስራም በትምህርትም በተለያየ ነገር ያሳለፋችሁ እንዴት ናችሁ? ሳምንት እንዴት አለፈ? እኛ ጋር በጣም ጥሩ ነበር፣ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው አዲስ በጀመርነው ፕሮግራም መሰረት ሌላ ታሪክ ይዘንላችሁ መተናል። ያው ከዩቲዩብ ፋሚሊያችን የተላከልን መልእክት ነው። እሱንም ለእናንተ ሼር አድርገን እንወያይበታለን። እኛም እዚሁ ጋር ሀሳብ እንሰጥበታለን ማለት ነው። ግን በመጀመሪያ እኛን አምናችሁን ታሪካችሁን ህይወታችሁን ስለምታጋሩ ስለምታካፍሉን በጣም እናመሰግናለን። በጣም እንወዳችኋለን። በጣም እናከብራችኋለን። ያ ብዙ ሰው እንዲማርበት ብላችሁ የራሳችሁን ታሪክ ስለምትልኩልን በጣም እናመሰግናችኋለን። የዛሬዋንም መልእክት የላከችልንን ሴት በመጀመሪያ አመስግነን ነው የምንጀምረው። በጣም ነው የምናመሰግንሽ፣ በጣም ነው የምናከብርሽ፣ በጣም ነው የምንወድሽ። ወደ ታሪኩ እንግባ ማለት ነው ቀጥታ ማለት ነው። እሺ ሰላም፣ እንዴት ናችሁ? በቅርብ የጀመራችሁትን ፕሮግራም አይቼ ነው የምጽፍላችሁ። እኔ ለማንም ተናግሬው እማላውቀውን ታሪክ ላካፍላችሁ ወደድኩ። ስሜ ለጊዜው ይቆይና የ28 ዓመት ወጣትና የሁለት ልጆች እናት ነኝ። በአሁኑ ሰዓት ልጆቼን ለብቻዬ እያሳደግኩ ነው የምገኘው። ሲንግል ማም ናት ነው? ያ ወደ ትዳር ገና በልጅነቴ ነበር የገባሁት። ላካፍላችሁ የወደድኩት ታሪክ የሚጀምረው የ19 ዓመት ልጅ ሳለው ነው። በሰዓቱ ትንሽዬ ልብስ ቤት ከፍቼ ነበር የምሰራው። ብዙ ደንበኞችም ነበሩኝ። አንድ ቀን ወደ ሱቄ አዲስ ገዢ መጣ። ሰውየው በጣም ብዙ ልብስ ገዛኝ። ከዛም ፓይለት እንደሆነ ነግሮኝ ብዙ ጊዜ ከሀገር ውጪ ስለሚሄድ የተወሰኑ ልብሶች ከውጪ እንደሚያመጣልኝ ቃል ገብቶልኝ ተለያየን። እኔ በቁም ነገር አልወሰድኩትም ነበረ። ግን ሰውየው ከ2 ሳምንት በኋላ ሻንጣ ሙሉ ልብሶችን ይዞ መጣ። ገና ባንቱ እሺ፣ አላመንኩም ነበረ። ከዛ ግራ ገብቶኝ እኔ ይሄን ሁሉ ልብስ መረከብ አልችልም፣ አቅም የለኝም ስለው ከኔ ምንም ገንዘብ እንደማይፈልግና ሊያበረታታኝ ስለሚፈልግ ብቻ ይሄንን እንዳደረገ ነገረኝ። እኔም በጣም ተገርሜ አመስግኜ ተቀበልኩ። ከዛም ሰውየው በተደጋጋሚ መመላለስ ጀመረ። ትንሽ ግን የሆነ እንትን የሚል ነገር አይደል? ፈጠነ እንዴ? እስኪ እንግዲህ ሊያበረታታት ነገር ያው ሴትም ስለሆነች ምናምን በሚለው ይመስለኛል። እስኪ ጀመረ፣ መግባባት ጀመርን። ከዛ ሊያገባኝ እንደሚፈልግ ነገረኝ። እኔ በሰዓቱ የትዳር ሐሳብም አልነበረኝም። ከዛ በተጨማሪ ሰውየው ከዚህ በፊት ትዳር የነበረውና የ15 ዓመት ወንድ ልጅ አለው እና እሱን ነገር ለመቀበል በሰዓቱ ከበደኝ። የፍቅር ጥያቄውን ለመቀበል ብዙ ማሰብ አስፈልጎኝ ነበር። በጣም የእድሜ ልዩነታቸው አባስሏል። ይሄ ሰውዬ ፓይለት ከሆነ ምን ያህል ዓመት ተምሯል? እቺ 19 ዓመቷ ነው። ከዛ ደግሞ ከሆነች ሴት ጋር ተላምዶ ተጋብቶ ከዛ 15 ዓመት ልጅ አውሩ። ኢማጂን በጣም ትልቅ ነው። እሷም ብለዋለች እድሜያቸው ትልቅ ልዩነት በጣም አለው። በጣም እንጂ። እሺ ከዛ እውነት ለመናገር ሰውየው በጣም መልካም ሰው ነበረ። የህይወት የአጋር ባረገው ጥሩ ህይወት ሊሰጠኝ የሚችል ሰው እንደሚሆን ልቤ ተስፋ አድርጓል። ከዛ ከብዙ ማሰብ በኋላ ጥያቄውን ተቀበልኩ። እናም ሽማግሌ ቤተሰቦቼ ጋር ላከ። ነገር ግን ቤተሰቦቼ አንቀበልም አሉ። በቃ ትክክለኛ ሽምግልና እንደዚህ ነው። አንቀበልም፣ ልጃችንን አንሰጥም። ከዛ ምክንያታቸውም የነበረው አንደኛ ሰውየው ከኔ በእድሜ በጣም ይበልጣል፣ ሁለተኛ የኔ እኩያ የሚሆን ልጅ አለው፣ ስለዚህ ልጃችንን አንሰጥም ብለው ሽማግሌዎቹን መለሱ። ትዳር መመስረቱ እንጂ አብርሽ የእድሜ ልዩነቱን ታምንበታለህ? አይ ቲንክ የሆነ ዘሴም ባች ብትሆኚ አይከፋም። ግን ይሄን ያክል እሱ አይደለም አክቹአሊ
የሆነ ወንድ ልጅ ምራቅ ዋጥ ያረ ቢሆን ምናምን አሪፍ ነው። ወንድ ልጅ ለመብሰል ጊዜ ይፈጅበታል ወይ? በጣም ነው ጊዜ ማገሩት ፈጀበት። ትንሽ ማለት ነው ልጅ ያ የሱ ከባድ ደግሞ እሱ በጣም በዛ ይመስለኛል። እሺ እኔም በዚህ ምክንያት ከቤተሰቦቼ ጋር ጸብ ውስጥ ገባው። የህይወት አጋሪን መምረጥ ያለብኝ እኔ እንደሆንኩና በዚህ ጉዳይ እነሱ ሊወስኑልኝ እንደማይችሉ ነገርኳቸው። ነገር ግን ሐሳባችንን አንቀይርም አሉ። በመጨረሻም የውሸት እርጉዝ ነኝ ብዬ ትዳሩን እንዲቀበሉ ለማድረግ ወሰንኩ። ከባድ ውሳኔ ወሰነች። ይሄ በጣም የተሳሳተ ነው። እኔ በቃ ትዳሩ ውስጥ ለመግባት በጣም እንትን ብላለች። በጣም ኤክሳይትድ ሆናለች። አላቅም መጨረሻውን ግን እንትን አንዳንዴ ትዳር ሲመሰረት ይሄ ከቤተሰብ እውቅናና ከቤተሰብ ፍቃድ ጋር ቢሆን ፈልጉት ጥሩ የሚሆን ይመስለኛል። ከዛም ነገርኳቸው። በጣም ደነገጡም አዘኑብኝ። ከዛም ሁለተኛ ሽማግሌ እንዲላክ ተስማሙ እና ትዳሩን ፈቀዱ። ድል ባለ ሰርግ ተጋባን። በተጋባን በ2 ዓመቱ ልጅ ወለድኩ። ያው እሱ ሀገር ውስጥ ብዙም ስለማይኖር ልጄን ብቻዬን ማሳደግ ጀመርኩ። እንዲህ እሺ ቤተሰቦቿስ እርጉዝ ነኝ ብላቸው ከዛ በሁለት ዓመቱ ስትወልድ አስበሽዋል? 2 ዓመት የተረገዘ ልጅ ይሄ በጣም ነው እንትን ያለችው ሪስክ ወስዳ ነው። በጣም ከባድ ነው። በመሀል እንግዲህ ብዙ ታሪኮች ተፈጥረዋል ማለት ነው። አሁን እርጉዝ ነኝ ብላቸው ከዛ ይጠብቃሉ እነሱ ወራቸውን አስልተው የታለ ልጅ ይላል። በቃ እምነቷን ምናምን ቤተሰቧ ላይ በቤተሰቧ ዘንድ ያላትን እምነት በእርግጠኝነት በቃ ለትዳሯ በጣም እንትን አድርጋለች ታውቂያለሽ። እዛ ብዙም ስለማይኖር ልጄን ብቻዬን ማሳደግ ጀመርኩ። ነገር ግን አጠገቤ ባይሆንም ሁሌ ፍቅር ይሰጠኝ ነበረ። ወደ ኢትዮጵያ በሚመጣ ጊዜ ከሌላ የወለደው ልጁ ሊያየው እኛ ቤት ይመጣ ነበረ። እኔም ደስ ብሎ ነበር የምቀበለው። ነገር ግን ልጁ ቤታችን በሚያድር ጊዜ አባቴ ናፍቆኛል በሚል ሰበብ ከአባቴ ጋር ነው የምተኘው ይል ነበረ። ማለት 15 ዓመት ናፈቀው። ከባድ ነው፣ በጣም ከባድ ነው። እሺ እና እሱ ነገር ለኔ ምቾት አይሰጠኝም ነበረ። ምክንያቱም ጎረምሳ ልጅ መሀላችን ገብቶ መተኛቱ ትክክል አልመሰለኝም። መሀል ላይ ገብቶ ነበር የሚተኛው። ከባድ ነው ይሄ። እሺ አይሳቅም ኖ መሳቅ ፈልጌ ሳይሆን ግን እንዴ በጣም ከባድ ነገር እኮ ነበር። ምን ነው 15 ዓመት ልጅ ፕላስ ደግሞ ከሷ ጋር የእድሜ ልዩነታቸው እኮ ተቀራራቢ ነው እኮ እሱ ነው ደግሞ። ኦኬ ከዛ ለባለቤቴ ብነግረውም ያው ናፍቆት ስላለበት ነው ብሎ ሐሳቤን አልተቀበለውም ነበረ። ከዛም ልጁ ባለቤቴ ቤት በሌለ ጊዜም መምጣት ጀመረ። ከዛም አንድ ቀን እቤት የሚመጣው እኔን ለማየት እንደሆነና ከኔ ፍቅር እንደያዘው ነገረኝ። ትልቁ ዳቦ ሊጦነ ተብካካ ነገር። እሺ በጣም ደነገጥኩ። እንደዚህ ያስባል ብዬም አልጠበቅኩም ነበረ። ግን ከመጀመሪያ ሲያስፈራኝ የነበረው ነገር እውን እንደሆነ ተረዳው። ከዛ እኔ እኮ የአባተ ሚስት ነኝ እንዴት እንደዚህ ታስባለህ ብዬ ከቤት ያባረርኩት። ነገር ግን በቴክስት የፍቅር መልእክቶች መላክ ጀመረ። በጣም ያስቸግረኝ ጀመረ። ለአባቱ ብነግረው ሊያምነኝ እንደማይችል አውቃለሁ። ስለዚህ በድብቅ ለመያዝ ሞከርኩ እና ደግሞ በልጅና በአባት መካከል ገብቼ ሁለቱን ማጣላትም አልፈለግኩም እና ጉዳዩን በራሴ ለመጨረስ አሰብኩ። አንድ ቀን እኔ በሌለውበት ቤት መጥቶ አገኘሁት። ያለኔ ፍቃድ ለምን እንደመጣ ጠየቅኩት። ናፍቀሽኝ የመጣሁት አይቼሽ ብቻ ለመሄድ ነው የመጣሁት አለኝ። ከቤቴ እንዲወጣ ነገርኩት። ካልሆነ ፖሊስ እጠራለሁ ብለው አልወጣም አለኝ። እንዴ ይሄ ነገር ወዴት እየሄደ ነው? የ15 ዓመት ልጅ ማለት በመሰረቱ ትንሽ ልጅ እኮ ነው አይደል? ይሄ ጎረምሳ የምትይው ነገር ነው። ለማለው ለመፈንዳት የሞከረ ነው እንደዛ አይነት ነገር ነው እንዴ። ከዛ ፖሊስ ጋር ለመደወል ስልኬን በምፈልግ ሰዓት ተንደርድሮ መጥቶ ያዘኝ። በግድ እጄን ይዞ ሳመኝ። በጣም ጮኩኝ። ድምፄ እንዳይወጣ አፌን አፍኖ ያዘኝ። ይህን ነገር ለአንድ ሰው ብናገር እንደሚገለኝ አስፈራራኝ። የ15 ዓመት ልጅ በጣም ከባድ ነው። ከዛም ቤቱን ጥሎ ወጣ። ከዛ በኋላ ባለቤቴ በማይኖር ሰዓት በተደጋጋሚ እየመጣ ያስቸግረኝ ቀጠለ።
በመጨረሻ ከአቅሜ በላይ ሲሆን ለባለቤቴ ነገርኩት። በፍጹም ሊያምነኝ አልፈለገም። ልጁን አውቄ ከሱ ለማራቅ እንደፈለግኩ አድርጎ አሰበው። ልጁ አባቱ ፊት ምንም አይነት ነገር አያሳይም። እሱ በማይኖር ሰዓት ግን እየመጣ ማስቸገሩን ቀጠለበት። በዚህ ምክንያት ከባለቤቴ ጋር ጸብ ውስጥ ገባን። ባለቤቴ ጸባዩ እየተቀየረ መጣ። በመጨረሻ እኔን ወይ ልጁን እንዲመርጥ ነገርኩት። ምርጫ ውስጥ እንደማይገባና ልጁን እንዲርቀው እንደማይፈልግ ነገረኝ። ከባድ ነው፣ ለሱም ከባድ ምርጫ ነው። እኔም ምን ማድረግ እንዳለብኝ ግራ ተጋባው። ቤተሰቦቼ ይህን ነገር ስነግራቸው እንድፈታው ነገሩኝ። ነገር ግን እኔ ልጄ የአባት ፍቅር አቶ እንዲያድግ ስለማልፈልግ ትዳሬን መፍታት ከባድ ሆነብኝ። ልጅ ከወለደች በኋላ ይሄ ልጅ ከ2 ዓመት በኋላ ነው የወለደችው ምናምን ወደ 17-18 ዓመት ደርሷል ማለት ነው። እሺ መፍታት ከባድ ሆነብኝ። ያንን የመሰለ ትዳር በዚህ ልጅ ምክንያት ተበጠበጠ። በመጨረሻ ፍቺን አማራጭ አድርጌ ወሰንኩ። በፍርድ ቤት 80ችንን ቀደድን። በተፋታን ሰዓት ሳላውቀው ለካ ነፍሰ ጡር ነበርኩ። ልጄን በሰላም ተገላገልኩ። በአሁኑ ሰዓት 2 ልጆቼን ብቻዬን እያሳደግኩ እገኛለሁ። ልጁም እስከ ቅርብ ጊዜ በስልክ ያስቸግረኝ ነበረ። ከረፈደ በኋላ የእኔ ቤተሰቦች ለምን ሽምግልናውን አንቀበልም እንዳሉ ተረዳው። ነገር ግን ከረፈደ ነበር የነቃሁት። ያው ሁሉም ፈጣሪ የፈቀደው ነው የሚሆነው ብዬ ተቀብዬ እየኖርኩ እገኛለሁ። ይህንን ታሪኬን ላካፍል የወደድኩት በልጅነታቸው ወደ ትዳር ለሚገቡ እህቶቼ ትምህርት እንዲሆን ነው። ሁሌም ቤተሰባቸውን መስማትና ነገሮችን በችኮላ መወሰን እንደሌለባቸው እመክራለሁ። በመጨረሻ አመሰግናለሁ ማለት እፈልጋለሁ። ሰላም ሁኑልኝ። ላጨረሰች በጣም ይሄ ያልተለመደ አይነት ታሪክ ነው አይደል? እንዴ ማለት አይዘገንንም? በጣም እኔ ራሴውን እያነበብኩት የሆነ እንትን እያልኩት ነው። እኔ ራሴ አሁን ስታነበው እሷ ቤት ሄድኩኝ። እንዲህ አንቺ በጣም አስቸጋሪ ሲቹዌሽን ውስጥ ነው የገባችው። ማለት እሷ ቤት ገባሁኝና በእሷ ቦታ ሆኜ አሰብኩት ከልጁ ጋር ምን አይነት የቃላት ልውውጥ ሊኖረኝ እንደሚችል እና በቃ በጣም ሾኪንግ ነገር ነው። እንዲህ አስደንጋጭ ነው። ገብቶሻል? ከእንደዛ ከምንድነው ከባልሽ ልጅ እንደዛ አይነት ጥያቄ ሲመጣብሽ ሌላ ሰው እኮ ቢሆን ኖርማል ነው። የባልሽ ልጅ መቼም ምንም ያህል እንጀራ እናቱ ብትሆንም ያው እንደ ልጇ ነው በቃ ልታየው የምችለው እና አስበሽዋል? ያ ልጅ በእንደዛ አይነት ሁኔታ ሲጠይቃል። ግን ለዚህ እንትን ያላቸው የእድሜ መቀራረባቸው አይመስልም? አንድም የእድሜ መቀራረባቸው ይሄ ሁለተኛ አብሮ መተኛቱ በጣም ትክክል ያልሆነ ነገር እሱ በጣም ነው በጣም ትክክል ያልሆነ ነገር ለማውራት ራሱ አይመችም። አባትየው እንዴት እንዳየው ገርሞኛል ሁላ። እሷ ራሱ ይህን ነገር ቶለሬት አድርጋ መፍቀዷ ልክ አይደል? እውነት በቃ የመጣ ይምጣ ብላ እዛ ጋር ነበረ ሁላ ነገር በቃ ማለቅ የነበረበት። እንዴት የ15 ዓመት ጎረምሳ ልጅ ባለትዳር መሀል ላይ ገብቶ ይተኛል? እንዲህ በጣም ከባድ ነው። እና እኔ በልጁም ራሱ እንዳልፈርድም ነው ያደረግኝ። እንዴ በግድ እንትን አደረጉት። አባትየው ይሄ በጣም ልቅ የሆነ እንትን አደረገው። ጎረምሳ ነው ልጁ። ደረስኩ የሚልበት ታይም ነው ከወጣት ልጅ ጋር። ምክንያቱም ከአባትየው ይልቅ ለእሱ ትቀርባለች እኮ አይደለ? ለልጅ ትቀርባለች። ልጅቷ ገና እሷ 19 ዓመቷ ነው፣ እሱ 15 ዓመቱ ነው። እና ከዛ የሆነ ደግሞ ከፍም እያለ ይሄዳል። አሁን ከወለደች በኋላ ነው አይደለ? ስለዚህ ነገር እያወራች ያለችው እሷ እንኳን ወደ 21 ምናምን ስትሆን እሱ በደንብ የሚፈነው ወደ 18 እየሄደ ነው። ማቹርድ የሚባለው ማቹርድ ሳይሆን ማቹርድ ደግሞ ገና እየፈነዳ ነው። በጣም አለው እያለ ነው ምናምን እና ለሱ በጣም ትቀርባለች ነው እና በጣም አይ ቲንክ ያ ነገር ገፋፍቶታል። ግን ለእሷ ከባድ ነው በጣም። እኔ እንዴት እንዳለፍሽው አላውቅም። በጣም አስቸጋሪ ጊዜ ነው። ትዳር ማለት በጣም ትልቅ ተቋም ነው እና በተቻለ መጠን ይሄ ከትልቅ ሰው ጋር የተማከሩት ነገር ጥሩ ነው። እውነት እኔም አንድ በቃ እንትን የምለው ነገር ቤተሰብን መስማት በጣም በቃ አስፈላጊ ነገር ነው። ገብቶሻል? አሁን እዛ ጋር
ሜቢ ሰውየው ያሳያት ነገር ምናምን ብዙ ነገሮች እንትና አታለዋል። ፈጠነ እኮ አብርሽ። አሁን ይሄ እኮ ሊያታልል ራሱ አይገባም። አልፈጠነም ማለት ይሄ ሰውዬ በአንድ ሳምንት በሁለት ሳምንት በአንድ ቀን ትውውቅ በሁለተኛው በሶስተኛው ሳምንት ሻንጣ ሙሉ ልብስ አመጣ። የሆነ እንትን አለው በቃ። ከዛ በፊት ይችላል የመጀመሪያ ትውውቅ ራሱ እኮ አይመስልም ወይ መጀመሪያ ያውቃታል። በቃ ይሄ እሷን የሚያገኝበት መንገድ አድርጎ ነው የተጠቀመው እኮ። እሱን እኮ ነው የምልሽ። አሁን ይቺ ልጅ ገና ልጅ ናት፣ ህፃን ናት ምናምን እና እንደዚህ አይነት ነገሮች ሊያታልሏት ይችላሉ። በቃ ብትሻል አይደለ ይሄ ትሪት የሚያደርግበት ወይ ምናምን ቶሎ ያታልላታል። እነዚህ ትናንሽ ነገሮች ማለት ነው። ግን ቤተሰብ ደግሞ አይ ሲል ከምን አንጻር አይ አለ የሚለውን ነገር ደግሞ እንድች ብሎ ማየት በጣም ትክክል ነው። በቃ ማየት በጣም ያስፈልጋል። በተለይ ደግሞ ሁለተኛ ሚስት ሆና የምትገባ ሴት በደንብ ራሷን እንዴት ነው ማለት እንዴት አርጌ ነው ቀጣይ ትዳር፣ ይሄ ሰውዬ ሁለተኛ ትዳሩ ነው፣ ለሷ የመጀመሪያ ትዳሯ ነው እና እንዴት አርጌ ነው መመራው የሚለውን ነገር በደንብ ማሰብ አለባት። አይ ከባድ ነው። እና አሁን እዛ ጋር ቤተሰብ ደግሞ እንደዛ አይሆንም እያለ ገብተሽ ከዛ በኋላ ተመልሰሽ ደግሞ እንደዚህ አይነት በቃ ችግር ውስጥ ገቦ ብለሽ ለመመለስ ራሱ በጣም አስቸጋሪ ነው። እቺ ልጅ ምን እንዳሳለፈች አሁንም እኮ አናውቅም። ምን ያህል ጊዜ ታግላ ከቤተሰቦቿ ጋር ጻፍ ነው የምትሆነው። አሁንም ቀረ አሁን ለእሷ ብለው የፈቀዱትም እርጉዝ ነኝ ስላለች እኮ ነው አይደለ? ስለዚህ በቃ ፍላጎት የላቸውም በጭራሽ። እና ከዛ እንደዚህ አይነት ነገር ደግሞ ሀፕን አድርጎ ሂዳ ለማውራት ራሱ የለም የሚያበረታት ሰው እንኳን አይኖርም። ገብቶሻል? ተይ እየተባልሽ ነው የገባሽው። ሽማግሌ ራሱ አይኖርሽም ማለት ይመስለኛል። እንደዛ ሄደሽ አማክረሽ ከቤተሰብ ጋር ምናምን በሉልኝ ለማለት ራሱ ያ በቃ ራስሽ ተወጪው ነገር ነው። በቃ ራስሽ አውቃለሁ ብለሽ አይደል የገባሽው አይነት ነገር ነው የምትባለው። እና ይመስለኛል በቃ በተሻለ መጠን እኔ ቤተሰብ ከኛ የተሻለ በደንብ ያውቃል። ይህን ነገር ስለሚያውቀው የእነሱ ምክር መስማት በጣም አስፈላጊ ነገር ነው። ትዳር ማለት የእድሜያችንን አብዛኛውን እግዚአብሔር ቢፈቅድና ብንኖር የእድሜያችንን በጣም ትልቁን ሰፊውን ጊዜ የምናሳልፍበት ልጆች የምናፈራበት ከኛ አልፈን ልጆችን አንጸን ለትዳር ከትምህርት አልፎ ለትዳር የምናበቃበት ተቋም ነው እና ትዳር አጋራችንን ስንመርጥ በጣም መጠንቀቅ ያለብን ይመስለኛል። እኔ አሁን ላይ ፍቺ ምናምን እየበዛ ያለው በቃ በዚህ ምክንያት ነው ማለት ነው። ማለት ይሄ ነው ማለት ባልችልም መደምደም ባልችልም ግን አንዱ ምክንያት ይሄ ነው። በቃ በጣም ማገናዘብ ይጎለናል። በቃ ዝም ብለን ሂደን ቡርጭቅ በጣም እንትን ነው። ግን በተለይ ደግሞ እንደዚህ ልጅ ያለው ሰው ሲሆን ከባድ በቃ ይበጠብጣል። ላይፍን አይቶ የመጣ ሰው አስቸጋሪ ነው። ምንም አይመስለውም። እና እንደዚህ ደግሞ ጎረምሳ ልጅ ምናምን ይሄ አይነት ሰው ሲሆን የለም አሁን ይሄ ልጅ የእናቴን ቦታ ይዛብኝ ሊል ይችላል። እንትን ይለዋል፣ ይደብረዋል በጣም ኦቪየስ በቃ ገብቶሻል። የእሱ እናት ናት በቃ። እኔ እናንተ የሆነ ታሪክ አናውቅም። አብርሽ የእናቴን ቦታ ያሽብኝ ብሎ የሚያሰቃያት እና በጣም አስቸጋሪ ነው። በጣም ልክ ነው። በጣም አስቸጋሪ ነው። እና እንደዚህ በጣም አይቶ መግባት ግዴታ ነው ወይ በቃ በጣም ልጅ ነው ይሁን ይሻላል እንጂ እንደዚህ ነፍስ ያወቀ ልጅ ያለበት ላይ መግባት በጣም አስቸጋሪ ነው። ይሄኛው ደግሞ በጣም በሌላ አንግል ነው፣ ሌላ ታሪክ ነው። ይሄኛው ደግሞ እኔ እንደዚህ አይነት ሰምቼም አላውቅም። እንግዲህ እኔ መሀል አስገብቼ በፍጹም የ15 ዓመት የ16 ዓመት ጎረምሳ በፍጹም ማለት በምንም አይነት ካልኩሌሽን ሊመጣ አይችልም። ይሄ ልጅ እኮ በቃ የደረሰ ልጅ ነው እና አባትየው እንዴት እንዳሰቡ አልገባኝም። እንትን እውነት የሆነ ፊልም ነው የሚመስለው። በጣም እኔ በጣም የደበረኝ ነገር የአባትየው ክፍተት ነው ብዬ ነው የማስበው። ልጁ እንደዛ ቢል ራሱ መፍቀድ አልነበረበት። ያሁን ለሚስትየዋ የሆነ ያለውን ክብር ራሱ እንትን አቆብኛል ለእኔ። ምክንያቱም ባለትዳር የሚተኛበት አልጋ ላይ እዛ ሌላ ልጅ መጥቶ ሁለቱ ባሉበት መተኛቱ ልክ አይመስለኝም። እና ሀሳብ ለመስጠት ራሱ በጣም እንትን የሚያስቸግር አይነት ነው እግዚአብሔር። እና ብቻ ልጁን በጣም ፑሽ አድርገውታል ብዬ አስባለሁ። ያ ነገር ቆንጆ እውነት ልጁ በጣም ተገዶ ነው። በጣም እኔ ተገዶ ነው የምለው። ለምሳሌ በቃ ይሄ ልጅ ማመዛዘን አይችልም። በቃ ዝም ብሎ ነው ይሄ አይነት ስሜት መፈጠሩ እንደው የሚጠበቅ ነገር ነው። እውነት የሚጠበቅ
ምክንያቱም ልጅቷም የእሱ ኩያ ነገር ናት፣ ብዙ አትራራቅም። ትልቅ እንኳን ብትሆን ኦኬ ምናምን፣ ግን ልጅቷም የእሱ ተቀራራቢ ናቸው ምናምን እና እንደዚህ አይነት ስሜት እንዲፈጠር ይሄ በጣም እንትን አድርገውታል እና በጣም ከባድ ታሪክ ነው። የዛሬው ደግሞ በጣም ሀሳብ ለመስጠት በጣም የሚያስጨንቅ ምናምን፣ አንቺንም ለመውቀስ ሌላውንም ለመውቀስ በቃ በጣም ግራም ያጋባ ነው እና ግን እኔ ሴቶች አሁንም ዛሬም ደግሜ የምለው ሴቶች ተረጋጉ። ከመወሰናችሁ በፊት በደንብ አስቡ፣ በደንብ አስቡ፣ በደንብ አስቡ። ምንድን ነው የሚባለው? 10 ለካ አንዴ ቁረጥ የሚባል ነገር አለ እና በቃ በደንብ ደጋግሞ ማሰብ፣ ከመግባታችሁ በፊት በደንብ ማሰብ፣ ግራ ቀኝ ማየት፣ ከቤተሰብ ጋር መመካከር። እናትና አባቶቻችን ከኛ በተሻለ በደንብ ስለ ትዳር ስለ ሪሌሽንሽፕ የተሻለ እውቀት አላቸው። ለዛውም በቤተሰብ በምናምን ተዋውቀው ማለት ነው እና የኛ ግን አሁን የኛ ጊዜ ግን ከትዳሩ በላይ ፍቺ የበዛበት ምናምን ነው እና በተለይ ደግሞ ልጆች ተፈጥረው ፍቺ ሲሆን በመሀል ያለ ፍቃዳቸው የመጡ የኛን ህይወት እናሟላባቸዋለን፣ ደስታችንን እንጨምረባቸዋለን ብለን ያመጣናቸው ልጆች መሀል ላይ ማሰቃየት ነው የሚሆነውና ፕሊዝ 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 ተረጋጉ። ትዳር ደግሞ ይሄ ደግሞ ተሳሳትኩ በቃ ብለሽ እንትን የምትይው ነገር አይደለም በፍጹም። ይሄ ቶሎ የምታስተካክዩ ነገር አይደለም። በቃ ላይፍሽን ነው አይደል እንትን የሚያደርግሽ፣ ላይፍሽን በጣም ነው የሚያመሰቃቅለው። ከዛ ትዳር ከወጣሽ በኋላ ሌላ ገና ከዜሮ ነው ደግሞ አዲስ ላይፍ የምትጀምረው። እሱም ራሱ ደግሞ እኮ ጥሩ አይሆንም። ለመጀመርም አስቸጋሪ ይሆንብሻል። በጣም ከባድ ነው። ብዙ ነገር የለፋሽበት ብዙ የገነባሽው ትዳር በአንድ ጊዜ ሲፈርስ በጣም አስቸጋሪ ሁኔታ ነው ገቢው እና ትዳሩ ሲገባ በደንብ አስተውሎ አይቶ የትዳር አጋርን በትክክል መምረጥ፣ ከቤተሰቦቻችን የሚመጡ ይሄ ምክሮችን መስማት። የለም እኛ እዛ ላይክ ፍቅር ውስጥ ሲኮን ምንድነው በቃ አንድ ቀጥታ ነው እንትን ልትዩ የለም ወደዛ ድንች እንትን ፍቅር የመጀመሪያ ፍቅር ላይ ሲሆን እፍፍ ያዛቀ እንደዛ ነው። በቃ ምንም ወደዛ ወደዚህ አታይም፣ ቀጥታ ነው እንትን የምትዩ። ሁሉም ነገር ምቹ ነው የሚመስል ዝም ብሎ መግባት ነው የሚመስለው። የሌሎችንም ሰዎች ሀሳብ መቀበል በተለይ ቤተሰቦቻችን እኔ ሌላ ይሄ እንትን እህት ወንድም ሁላ ሀሳብ አልሰማም። ጓደኛ ኖ በሪሌሽንሽፕ ውስጥ ጓደኛ እህት የወንድም ወንድ ምናምን አልቀበሉም። ነገር ግን በተለይ ለሴት ልጅ እናቷ ጓደኛዋ ሚስጥረኛዋ መሆን አለባት። በደንብ ስለ ህይወቷ ከእናቷ መቅዳት አለባት። በደንብ በጣም ትልቅ ትምህርት የምታገኝበት ነው የሚሆነው። ለዛ ቤተሰቦቿን ሰምቶ እንደዛ ማድረግ ነው የተሻለ የሚሆነው። እንግዲህ የዛሬው ታሪካችን ትንሽ ወጣ ያለ ነበረ። ለእናንተም እንግዲህ ሀሳባችሁን እስኪ ደግሞ እናንተ ደግሞ ተወያዩበት፣ ሀሳብ ስጡበት። ያለውን ነገር ያው እዚህ ጋር የምናቀርበውም ሼር አድርገ ነው ምንድነው እንወያይበት ነው፣ ሀሳባችን እንድንሰጣጥ እንድንማርበት ስለሆነ ሀሳባችሁን ስጡበት። ባለታሪካችንም እናመሰግናለን። ያለፍሽበት ህይወት ያስተምራል፣ ለሌሎች ትምህርት ይሆናል ብለሽ ስለላክሽልን በጣም እናመሰግናለን። ግን የአንቺም ህይወት ያሳስበናል እና ከዚህ በኋላ ላለው ህይወትሽ እንግዲህ እኛ እንጸልያለን ነው፣ ሌላ ምንም ምንድነው ነገር የለም። እግዚአብሔር ያግዝሽ። በጣም ነው የምናመሰግነው፣ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አምነሽን ታሪክሽን ህይወትሽን ስላጋራሽን በጣም ነው የምናመሰግነው። ቴንኪዩ ማለት ነው የምንፈልገው። እንግዲህ ቀጣይም በሌላ እንደዚሁ ሌላ ታሪክ ይዘን እንመጣለን፣ እንወያይበታለን። አስተማሪ የሆነ ታሪክ ይዘን እንመጣለን። እስከዛ ድረስ እናንተ ይህንን ቤት ሰብስክራይብ እያደረጋችሁ ይህንን ቪዲዮ ላይክ ማድረግ ግድ ነው። ላይክ እያደረጋችሁ ኮሜንት ስጡበት፣ ይኸው እንድንወያይበት ኮሜንት እያደረጋችሁ ቀጣይ ቪዲዮ ላይ እንገናኛለን። እስከዛው